ሰላም ለእናንተ ይሁን። እንደምናችሁ እንደምንከረማችሁ ወገኖች፣ የእግዚአብሔር አምላካችን ስም የተባረከ ይሁን። የእግዚአብሔርን ቃል ደግሞ ዛሬ እንደገና እንድናይ ይህን ጊዜና እድል ለእኔም ስለሰጠኝ ለእናንተ እግዚአብሔርን እጅግ አድርጌ አመሰግናለሁ። አምላካችን እግዚአብሔር እሱ የፈጠረን፣ የሚያኖረን፣ የሚመራን፣ የሚረዳን፣ የሚያግዘን፣ የተሸከመን እስከ ፍጻሜው ድረስም ተስፋ የምናደርገው አምላክ ነው። ስለዚህ በሱ ደስ ይለናል። የምንሰማው የምናየው ነገር በሙሉ የጊዜው ነው፣ ጊዜያዊም ነው። የሚያስፈራንም ቢሆን የሚያስጨንቀንም ቢሆን ግን ጊዜያዊ ነገር ነው። የማናየው ግን የዘላለም ነው። ስለዚህ የዘላለሙን ያላየነውን እያሰብን በሱ ደስ ይለናል። በሱም ደግሞ ተስፋ እናደርጋለን። ክብር ለአምላካችን ለእግዚአብሔር ይሁን። በምናየው አንወሰድም፣ በምንሰማው አንወሰድም። ባላየነውና ባልያዝነው ባልጨበጥነው ገና ባልሰማነው በተሰጠን ተስፋ እግዚአብሔርን ተስፋ እያደረግን እንኖራለን። ስለዚህ ምርጫችን አምላካችን እግዚአብሔር ስለሆነልን እሱም ደግሞ እኛን ስለመረጠን እግዚአብሔርን እጅግ አድርገን እናመሰግናለን። የዛሬ የእግዚአብሔርን ቃል እንድናይ በዘዳግም ላይ ያለውን ምዕራፍ 5 እና ምዕራፍ 8 እና ምዕራፍ 9 ላይ ያለውን ቃል በጥቂቱ እናያለን። የእግዚአብሔርን ምሕረት በእውነት እግዚአብሔር ትናንትና የረዳንን ዛሬ ላይ ደግሞ ቆመን ነገን ተስፋ እንድናደርግ የምናየውን ይህንን አምላካችንን ይህንን ተስፋ እያሰብን ደስ ይለናል። ክብር ለእግዚአብሔር ይሁን። ቃሉን ይባርክልን። ዘዳግም 8 ላይ ዘዳግም ማለት ድጋሚ ነው። ከቁጥር 1 ጀምሮ አነባዋለሁ። በሕይወት እንድትኖሩ እንድትበዙም እግዚአብሔርም ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት ዛሬ ለአንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ። አምላክህ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቀህ ዘንድ አስጨነቀ፣ አስራበህ። አንተም ያላወቅከውን አባቶችም ያላወቁትን መና አበላህ። በእነዚህ 40 ዓመታት የለበስከው ልብስ አላረጀም፣ እግርህም አላበጠም። ክብር ለእግዚአብሔር ይሁን። ምንድን ነው የሚላቸው የሚያስታውሳቸው? ሙሴ ለእስራኤል ሕዝብ እግዚአብሔር አምላክህ ከግብፅ ምድር አውጥቶህ በምድረ በዳ መራህ፣ ማንም በልቶት የማያውቀውን መና ከሰማይ እያወረደ አበላህ። በዚህ ሁሉ ጊዜ 40 ዓመት በምድረ በዳ ስትኖር እግርህ አላበጠም፣ ልብስህ አላረጀም ብሎ ያስታውሳቸዋል። የተደረገላቸው ተአምራት የሆነላቸው ነገር በጣም የሚያስደንቅ ሊሆን የማይችል ምድረ በዳ ማለት አውሬዎች ያሉበት፣ ጊንጥ ያለበት፣ እባብ ያለበት፣ ነዳፊዎች ያሉበት በጣም የሚሞቅ የሚያቃጥል ግን በዛ ምድረ በዳ ውስጥ ግን እግዚአብሔር ቀን ሲሆን ፀሐይ እንዳይጎዳቸው ደመና እያደረገ፣ ሌሊት ሲሆን ደግሞ ጨለማው ድቅድቅ እንዳይሆንባቸው በብርሃን አምድ እያደረገ ከሰማይ መና እያወረደ እግራቸው 40 ዓመት ሙሉ ጫማቸው በጣም የሚገርም ነው። አላበጠም እግር ይላል። ሌላ ጫማ የለም፣ ጫማ ፋብሪካ የለም፣ ጫማ አልገዙም። ግን እግራቸው ባደገ ቁጥር ጫማውም ያድጋል ማለት ነው እግራቸው ላይ። ልብስ አላረጀም ይላል። 40 ዓመት ሙሉ የተለበሰን ልብስ አስቡት፣ ግን አላረጀም ይላል። ይሄ ተአምራት ለእኛ ነው የሚያስደንቀው። በእርግጥ ለእግዚአብሔር ምንም ማለት አይደለም፣ ቀላል ነገር ነው። ይህም በእግዚአብሔር ዓይን ቀላል ነገር ነው እንደሚል የእግዚአብሔር ቃል ለእግዚአብሔር ቀላል ነገር ነው። ግን ይህንን አንተ አስብ ብሎ ነው የሚያስታውሰው። ይህንን አስብ፣ አስታውስ። ዛሬም ለእኛ እግዚአብሔር ይህንን ነው የሚለን። እስከ ዛሬ ባለው ዕድሜያችን የኖርነውን የተጓዝነውን ከእኛ ጋር እግዚአብሔር ሆኖ የመራንን ምድረ በዳ በሆነብን ቦታ በምድረ በዳ ውስጥ ስናልፍ እግዚአብሔር እዛ ተገኝቶ ከእኛ ጋር ሆኖ የረዳንን ያገዘንን እንድናስታውስ ይሄ ቃል እኛንም ዛሬ ይመክረናል። አስታውሱ ነው የሚለን።
የመራችሁን እግዚአብሔር የረዳችሁን ያገዛችሁን ባለፋችሁበት መንገድ ከናንተ ጋር የነበረውን እግዚአብሔርን አስታውሱ እንዴት እንደረዳችሁ። ከነሱ ያላነሰ ተአምራት ያደረገ የመራን ይህንን እንድናስታውስ ሁሉ ጊዜ እግዚአብሔር ይፈልጋል። ለራሳችን እንድንነግረው ሰው ስለሆንን ስለምንረሳ ራሳችን እንድናስታውስ። ዛሬስ ደግሞ ምዕራፍ 9 ላይ ደግሞ ምን ይላል? እስራኤል ሆይ ስማ፣ ካንተ የበለጡትንና የበረቱትን አሕዛብ እስከ ሰማይም ድረስ የተመሸጉትን ታላላቆች ከተሞች ለመውረስ ትገቡ ዘንድ ዛሬ ዮርዳኖስን ትሻገረዋለህ። ዛሬ ዮርዳኖስን ትሻገረዋለህ። ዮርዳኖስ አለ፣ ወንዝ ነው፣ ሞልቷል። ካንተ የሚበልጡ ቁመታቸው ትልልቅ የሆነ የሚያስፈሩ የበረቱ ህዝቦች እነሱ እያሉ ዛሬ ግን ዮርዳኖስን ትሻገረዋለህ፣ ወደዛ ታልፋለህ። ክብር ለእግዚአብሔር ይሁን። ዛሬ ወገኖች እግዚአብሔር ለኛም የሚለን ይሄንን ነው። ዛሬ በፊትሽ የፈራሽውን በፊትህ የፈራኸውን ታልፈዋለህ። ዛሬ ትሻገረዋለህ። እንዴት እግዚአብሔር ነግሮኝ ሳልገባ ሳልወርሰው ያልከውን ዛሬ ትወርሰዋለህ። ዛሬ ትገባበታለህ። ዛሬ ያንን ትቀበላለህ። ይህን ቃል ስናምን በቃ ይሆንልናል። ከቃሉ ሌላ ምንም እግዚአብሔር አይነግረንም። ዛሬ ትሻገረዋለሽ፣ ዛሬ ትሻገረዋለህ። ወንድሜ እህቴ እመኑ ይህንን ቃል እና ምንድን ነው የሚላቸው? አንተም የምታውቃቸው ስለ እነሱም በዔናቅ ልጆች ፊት መቆም ማን ይችላል ሲባል የሰማኸው ታላቁና ረጅሙ ሕዝብ የዔናቅ ልጆች ናቸው። አምላክህም እግዚአብሔር እንደሚባላ እሳት ሆኖ በፊትህ እንዲያልፍ ዛሬ እወቅ። እሱ ያጠፋቸዋል፣ በፊትም ያዋርዳቸዋል። እግዚአብሔርም እንደነገረ አንተ ታሳድዳቸዋለህ። ክብር ለእግዚአብሔር ይሁን። ዛሬ እንዴት ነው ምወርሰው? እነዚህ የዔናቅ ልጆች በጣም ትላልቆች ሲባል የሰማኸው ሲወራ የሰማኸው እነሱን ነው አሳደህ የምትወርሰው። እንዴት ነው የምትወርሰው? እግዚአብሔር አምላክ እንደሚባላ እሳት ሆኖ ከፊትህ ይወጣል። ታዋርዳቸዋለህ፣ ትወርሳለህ፣ ታሳድዳቸዋለህ፣ ታባርራቸዋለህ። እግዚአብሔር ቀድሞ ይወጣልሃል። ክብር ለእግዚአብሔር ይሁን። ዛሬም ልክ ለኛ እንደዚህ ነው እግዚአብሔር የሚለን። እንዴት ነው እግዚአብሔር ሆይ? እኔ እግዚአብሔር እቀድማለሁ። ጠላቶቻችሁን እንደሚባላ እሳት ሆኜ ከፊታችሁ አጠፋለሁ። እንዳንወርሰው እንዳንገባበት የሚከላከሉትን በጥልቅ ያሉትን የሉሲፈርን መልእክተኞች ከፊት ወጥቼ አጠፋለሁ። እንዳትገቡ የሚከለክላችሁ ነገር አለ፣ ያገዳችሁ ነገር አለ፣ እንዳትወርሱት እግዚአብሔር አምላክ ከፊታችሁ ይቀድማል። እንደሚባላ እሳት ሆኖ እግዚአብሔር አምላክ ከፊታችን ይወጣል። አትወርሱትም ብሎ የሚከራከረውን ያጠፋዋል። ክብር ለእግዚአብሔር ይሁን። ጤንነት ነው፣ ጤንነት ማጣት ነው። ትሞታለህ፣ ትሞቻለሽ፣ አትድኝም። እግዚአብሔር አምላክ ይቀድማል፣ ከፊት ይወጣል። ሰይጣን ሁሉ ጊዜ ውሸታም ነው። የሚዋሸው ደግሞ ከራሱ ነው። ጌታ እንዳለው ከራሱ ይዋሻል። ውሸቱን ያሳድደዋል፣ ውሸቱን ያባርረዋል፣ ውሸቱን ያጠፋበታል። እግዚአብሔር ያለልን ጋር ግን እግዚአብሔር ያደርሰናል። እግዚአብሔር የነገራችሁ ጋር እግዚአብሔር ያደርሳችኋል። ትገባለህ ብሎሃል፣ ትገባለህ። ታልፋለህ ብሎሃል፣ ታልፋለህ። ትሄዳለህ ብሎሃል፣ ትሄዳለህ። ትድናለህ ብሎሃል፣ ትድናለህ። ትወርሳለህ ብሎሃል፣ ትወርሳለህ። አትወርስም ብሎ የሚከራከረውን እግዚአብሔር ቀድሞ ከፊት ያጠፋዋል። እግዚአብሔር ቃል እንደሚለው ክብር ለእግዚአብሔር ይሁን። ዛሬ በዚህ ቃል ላበረታታችሁ ነው የምፈልገው ለራሴ። ምክንያቱም እግዚአብሔር ቃሉን ላከ ፈወሳቸው ነው የሚለው፣ ከመከራቸውም አዳናቸው። እግዚአብሔር ቃሉን ሲልክ ይፈውሰናል፣ ያድነናል። ቃል ይቀድማል። ከዛ በኋላ ነው በረከቱ የሚመጣው። እግዚአብሔር ሁሉ ጊዜ አደርጋለሁ ብሎ መጀመሪያ ቃል ነው የሚልክልን። ዛሬ ዮርዳኖስን ትሻገራለህ ነው ያላቸው። ቃል ነው የመጣላቸው መጀመሪያ ተነስተው እንዲሻገሩ። ትገባለህ፣ ትወርሳለህ፣ እነዚህን ታጠፋለህ ብሎ ቃል ነው የመጣላቸው። ከዛ በኋላ እነሱ እርምጃውን ነው የሚቀጥሉት። ለኛም ልክ እንደዚሁ ነው። እግዚአብሔር ቃሉን ልኮልናል፣ በቃሉ ተናግሮናል። ከዛ እርምጃውን እንቀጥላለን፣ ውጤቱን ደግሞ እናያለን። ክብር ለእግዚአብሔር ይሁን። በአንዳች አትታወኩ፣ አትጨነቁ። ለምን? እግዚአብሔር ቃሉን ልኳል። በእግዚአብሔር ቃል ደግሞ እንታመናለን።
በእግዚአብሔር ቃል እንመካለን። ትናንት ያደረገልንን እያሰብን ለዛሬ እምነት ይሆንልናል፣ ለነገም ደግሞ ተስፋ ይሆንልናል። እግዚአብሔር ታማኝ እንደሆነ በሄድንበት መንገድ ሁሉ የረዳን፣ በሄድንበት ጎዳና ሁሉ ከኛ ጋር ለነበረው ለእግዚአብሔር ምስጋና እናቀርባለን። ያዕቆብ እንዳለው በሄድኩበት መንገድ ሁሉ ከኔ ጋር ለነበረው ለአባቶቼ አምላክ ለእግዚአብሔር መሰዊያን አዘጋጃለሁ፣ መስዋዕትን አቀርባለሁ። በሄደበት መንገድ ሁሉ አብሮት ለነበረው ለእግዚአብሔር ለእኛም እንደዚሁ ነው። እግዚአብሔር በሄድንበት መንገድ ሁሉ ረድቶናል፣ ከኛ ጋር ነበር። አንድም ቀን ተለይቶን አያውቅም። ክብር ለእግዚአብሔር ይሁን። አሁንም እንደዚሁ ይቀጥላል ወገኖቼ። በዚህ ተስፋ ልባችሁን ቀና አድርጉ። በዚህ ተስፋ በርቱ። በዚህ ተስፋ ጠላቶቻችሁን ተዋጉ። ጠላቶቻችን ስጋና ደም አይደሉም። የዚህ ዓለም ገዢ ነው። ስለዚህ እነሱን የምንዋጋው ደግሞ በጸሎት በቃሉ በመበርታት ነው። እግዚአብሔር አምላክ ይባርካችሁ። ይሄንን ቃል ውሰዱት። ስትወስዱት ስታምኑት ይሆንላችኋል። ለሌሎች ደግሞ ሼር ማድረግ አትርሱ። መልካም ሳምንት ይሁንላችሁ። ጸልያለሁ። እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን ስለ ቃልህ። ደግሞም ጌታ ሆይ ቃልህ እንደሚለው ነህ። እንደገባህልን ተስፋ የምታደርግ እንደገባህልን ቃል የምትፈጽም አምላክ ነህ። ትሻገራላችሁ ብለህናል። ስለምታሻግረን እናመሰግንሃለን። በጠላቶቻችሁ ፊትን የሚባላ እሳት ሆኜ እወጣለሁ ብለሃል። ስለምትወጣ እናመሰግንሃለን። እኛም ስለምንወርሰው ለአንተም ክብር ለእኛም ጥቅም ስለሚሆነው ሁሉ ነገር እናመሰግንሃለን። ቃልህን ስለላክልን ተባረክ። ጊዜውን፣ ሰዓቱን፣ ሳምንቱን ሁሉ ደግሞ ለአንተ አሳልፈን እንሰጣለን። እንወድሃለን፣ እናመልክሃለን። በኢየሱስ ክርስቶስ ስም አሜን። ክብር ለአምላካችን ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። ማራናታ አሜን። ጌታ ሆይ ቶሎና። መልካም ሳምንት ይሁንላችሁ። ላይክና ሼር ማድረግ አትርሱ። ተባረኩ።